እንዴ ነችና መሰሉ የሚገርም ነገር ነው እንዴ! ምን አባቱ ነው ይሄ የሚባለው ሰውዬ አብዷል ወይስ እሱም ደግሞ ምን ሆኖ ነው? ምን አዲስ ነገር አመጣ ስል ደግሞ ይሄ ይዞ ይማጣል እንዴ? ኧረ ሰውዬ እንከባበር ከተከባበር እንዴ! ከብዙ እኮ ብዛሃል አንተ አሁን ማለት ነው። ምን እየደረግን ያለ አውቀሃል ወይስ የተሳስተሃል እንዴ? አሁን ሄርሜላ ማምጣቱ አስፈላጊ ነው? ምን ያደርጋል? ምን ያደርጋታል? እሱ አሁን እዚህ ጋር መጣ ምን ልታመጣ ነው? ወይ ምን ልታሳድስ ነው? ዝም ብላችሁ ወይስ ያለ እንትን ክርክር ቀን አይወጣላችሁም እንዴ? ምን አይነት ኮተታማዎች ናቸው በእግዚአብሔር። ኧረ አንተ ሰው ያበዛካ። አሁን አበዛካ። አትጨማለቅ እሺ። መጨማለቅ አይመጥንም። ካንተ ጋር ደግሞ ሳይ ትልቅ ሰው ሆነሃል። ተመልሰ እንደ ህፃን አትሆን እሺ። ምንድነው አሁን አንተ እኮ የምታናገረው ነገር ሁሌ ነው እንደ ሄርሜላ አጋጣሚ የምትለው ደግሞ ፕሮግራም ከሆነ እዛው ታዲያ ይዘህ ገደል አትገባም እንዴ? እነሱ የጠሩበት ቦታ ላይ ለምን ምንድን ናት? የምን ቤት ናት? አሁን ቤተሰብ ናት እሷ ለእናንተ? አልገባኝም ለኔ። ምን አይነት ነገር ነው በእግዚአብሔር እሱ የሚሰራው? ወይኔ ጦስ መዘዝ ይገርማል። ጋሽ ውዶች ሰላም ናችሁ? እንዴ ናችሁ? እንቁ ፋሚሊዎች እኔ ሰላም ነኝ፣ እግዚአብሔር ይመስገን። ሁሉ ክብር በት የኔ ጌታ እና እንዴ ናችሁ እናንተ? ሰላም ናችሁ? አብዛኛው ጊዜ እንግዲህ ማየው ድራማ በጣም እየደበረ ስለሆነ እንደው መሰራት አቆምኩኝና በጣም በቃ ደበረ አይደለም ለጥቅም የሚሆኑ እኛ ደግሞ ዝም ብለን እየተቃጥለን ነበረንና አሁንም ደግሞ በቃ ተገላግለናል። በቃ አሁን ተጠናቅቋል ብለን የሩታ እንትን ፕሮግራም መጨረሻ ሲጠብቅ ነበረን። አሁን ደግሞ አዲስ ህግ እያመጡ ነው። ደቢዞ ወደ ሩታና ኤፍሬም ተቀጣጠሩበት ቦታ ላይ ይዞ አላመጣም ሄርሜላ እንዴ? ምን አረጋታል? እሺ አሁን እሱ ምን ታረጋለች? እዛ ጋር ሄዳ ምንድነው? ወይስ ለምን ለራሱ አያገባም? እሱ ምን አይነት ኮቶታም ነው በእግዚአብሔር። ሰውዬው ያመሃል እንዴ? ወይስ በሽታ አላት? ለሰው ለልጅቷ ኧረ ይደብራል። በጣም ነው የደበረኝ። እኔ እንጃ። እኔ በበኩሌ ሰውዬም ደግሞ ጀዘበ። በቃ ከብዙ ብሷል። በፊትም ብዙም ያው እንትን ብቻው እያንጫጨች ነበረች። አሁን ይሄ እንትኑ ነው እንደዚህ ነው እያለች ነበረች እና አሁን ደግሞ ደብን ጨመረች። በእውነት እነዚህ ሰዎች ተሰጥቶት ነው ወይስ ምን ሆኖ ነው? ቆይ እኔ ግራ የሚያገባኝ ነገር እሱ በቀደም ታዲያ በእንትን ስፍራ እየፈረመ እሺ እያለ እየተደሰተ እየተጨባጨበ አልነበረም? የቱ ጋ ነው ልዩ በሽታ? አሁን ጤናማ ስለሆነ ለምን ተመልሶ አልታመመም ብለክ ነው ምናምን ብሎ ለይፋ አልመለስም። አሁን እነሱ ጋር ሆኖ እኮ ደህና ሆኖ ነው ማለት ነው። ወደ ጋሽዬ ጋር እንሄዳለን ይዘን ብሎ ከዛ በኋላ ምን አደረጉ? እነሱ ጋር አስቀምጦ ሄዷል ብሎ እንትን እያታለሉ ነበር። እነሱ ደግሞ ደውሎ ሰሙ። አይገርማችሁ? አሁን ደግሞ በቃ ይምጣ ወደ ቤት ስል ወደ ልጁ ጋር ወደ ሚስቱ ጋር አይምጣ። እንዴት ይምጣ? ከርሜላ ጋር እዛው በቃ ታቅፎ ይቀመጥ። ለምን እዛው ወይ ምን አይጨርሱም እንዴ? ወይስ የድራማ መጨረሻ ይሄ ነው? ወይስ የድራማ ጅማሬ ይሄ ነው? ወይ ምን ያለ እነሱ ድራማ ወይ ምን ያረ ሄርሜላ ድራማ አይሰራም፣ ቪዲዮ አይሰራም፣ አይቀዳም የተባለው ማን ነው? ኧረ በእናታቸው እነዚህ ሰዎች አብዶ አሳብዱኝ እኛ እንዴ! ኧረ ተው አንቻልንም እኛ። በጣም ይደብራል። በጣም ከበጋዛ በላይ ነው እና እኔ ያዛገኛል በእውነት ደስ አላለኝ። አሁን ይሄ ኤፊ ማና ዴብ የሚባለው ሰውዬ ደግሞ በዛ በጣም ከአቅም በላይ ነው። እሱ ስራ ደግሞ ያስጠላል። ምን አይነት ጨመላቃ ሰው እንደሆነ አልገባኝም። እንዴት ሰው እንደዚህ ይሆናል እንዴ? ምንድነው? ምን እያደረገ ነው? ምን ያደርጋል? አሁን እሱ እዚህ ጋር ምን እየሰራ ነው? ይሄ ስራ ትክክል ነው ብላችሁ ትገምታላችሁ? ሰውዬው አብዷል እኮ ጤናማ አይደለም እኮ። ቢሆን ኖሮ እንደዚህ አያደርግም። ቄጦ ላይ እያስቀመጠ ያዞራል። ለራሱ አገባም እንዴት አላ ወይ ምን እያደረገ ነው? አብራም ካልፈለገ ወይም ባልተዳር ወንዱ አፈቶ ለሷ ካልሰጠሁት ሞቼ እገኛለሁ ማለት ምን ማለት ነው? ኧረ በኢየሱስም ሰውዬው አብዷል በእውነት። እዛ ጋር እንዳመ ይሄኝ እያለች ናት እቺ አሮጊት ቡዜ ስታስጠላ። ሁላችሁም በቃ እንትን ናቸው። በቃ
ሌላ ድራማ ሌላ ስራ መስራት አቃተው ወይስ ሁሌ በትዳር ምንድን ነው የምንማረው? ቆይ ከነዚህ ሰዎች ብናቆምስ ምን ችግር አለ እንዴ? ቃላት ይጠፋኛል እኔ ሲያስጠሉ። ኧረ ተው ዲቢ፣ ኧረ ተው መከባበር ይሻላል። ማይሆን ቦታ ላይ ባትገኝ ይሻላል። ማይሆን ቦታ ላይ ባትመጣ ይሻላል። ያዘገንናል። በቃ ያንተ ስራ አሁን በጣም ደብሮኛል። ላይ ቆይ ያደረገን በእውነት ሲያስጠላ ምን ይመስላል? ኧረ ተው በእናት እንዴ! ከዚህ በላይ እኔ ስለማይችል በቃ ይበቃናል። ሲያስጠሉ ምን ይመስላሉ እንዴ! አሁን ሄርሜላ መጠች አልመጠች ምንድነው እዚህ ጋር ስራ አኮርፋ ደግሞ ለዛ ለምን አትፈነዳትም? የእሷ ኩርፌ ደግሞ ማን የፈለገ? ኮረፈች አልኮረፈች ምንድነው? ቀስሞት ስለተሰበረ የሰው ባል ካልቀመች እያለች እስከ መቼ ትዞራለች? ያም ሆነ ይም እነሱ የራሳቸው ሊኖሩ እየኖሩ ነው። በቃ ዝም ብላችሁ ትታገላላችሁት እናንተ በቃ ትንጫጫላችሁት፣ ወዲህ እያላችሁት ይገባችኋል። ግን ከእንግዲህ በኋላ እሱ ከአሁን በኋላ ይበቃል መሰል። ዝም ብላ በቃ እየሸተተ ትኖራለች እንጂ የራሷ ያልሆነ ህይወት ላይ እዛ ጋር ደግሞ የነሱ ደግሞ ቤተሰቦች የነ ሄርሜላ ቤተሰብ እዛ ጋር ማርቲ ደግሞ አቤል ምን ሆነሃል አንተ ትክክል አይደለም። አሁን አቤልም ተማሚ ነው እንዴ? አቤልም እዛ ጋር እየተማመመ ነው። አንተ የምትወደውና የምትፈልገው ነገር አውቃለሁ እኮ እኔ። ኧረ በእናት ድራማ ከሆነ የእናንተ ነው በእናታችሁ። አሁንማ ብቻ ተነቀቷል። ዝም ብላችሁ ነው የምትለፉት እንዴ? ምንም ከእናንተ የሚማረው ነገር የለም። ሚዲያ ውስጥ ብዙ ነገር የሚማሮች ነገር አለ፣ ግን ሲሰማ ይደብራል እንዴ። ሚነ ታውት በእናታችሁ ብቻ መልካም ውሎ ይሁንላችሁ ውዶች፣ ማሮች፣ ፍቅሮች፣ ይወዳችሁ ለፍቅራችሁ አበረታቱኝ። ሰብስክራይብ ላይክ አርጉኝ፣ እኔን ኮምቱ ይባካችሁ። የወድ ጀማሪ ነኝ ቢሆንም እዚህ ጋር ነው እንጂ ሌላ ቦታ ያው እግዚአብሔር ይመስገን ብዙ ተከታታዮች አሉ። ወጥቼ ባልገኝም ብዙ ወደ ሰዎችም አሉ። ወደዚሁ ሚዲያ ግን አሁን ቅርብ ጊዜ ጀምሮ ነው የመጡት። ፈጣሪ ይመስገን ቅርቡ ወጣለሁ። እዚህ ጋር ችግር የለም እና አበረታቱኝ ፕሊዝ፣ ወዳችኋለሁ።